ወላጅ ለልጆቹ ሊያገባት የሚችለውን ወይ ደግሞ ልታገባ የምትችለውን ሐሳብ መስጠት ይችላሉ። እንዳደነግጡ በደንብ አድርገው ይችላሉ። ይሄ መጽሐፍ ቅዱሳዊም ጭምር እንኳን ወላጅ ይቅርና ባልንጀራ ማድረግ ይችላል። ባልንጀራ እንኳን ያናክል አያስደነግጠንም። ምክንያቱም እኛም ሰርግ ወይም ጋብቻ መፈጸም ስንፈልግ ወላጆችን ሚስት አምጡልኝ ባል አምጡልኝ ከማለት ይልቅ አንዳንድ ሰው ጓደኛውን የሚቀል ሄዶ ጓደኛውን ላገባ ፈልጌ ነበር እንደው ደና ሰው ካለ ብሎ የሚናገረው ለሱ። ይሄንንም ፍትሐ ነገሥታችን ይደግፋል። ቅዱስ ጳውሎስም በቆሮንቶስ መልእክቱ ላይ ይናገራል። ግን አስምሩ እንዲህ ብሎ ነው የሚናገረው ቅዱስ ጳውሎስ፣ ማንም ለሌላው ሰው መልካም ነገርን ሲያደርግ የራሱን ጥቅም አያስብ ይላል። ይሰማችሁ እስኪ ማንም በሉ ለሌላው ሰው ሲያደርግ የራሱን ጥቅም አያስብ። አዎ ሰው በቅዱስ ትዳር ለመኖር ሐሳብ ኖሮት ለአንዱ ሐሳቡን ሲያካፍል ያ ሰው የሚያግዘው ስለነገረው ችግር መፍትሄ ለመሆን አስቦ ነው እንጂ መሆን መቻል ያለበት ያንን ችግር በመፍታት ውስጥ እኔ ምን ጥቅም አገኛለሁ ማለት አይችልም። እንደዛ ባይልም ይመረጣል። ብዙ ሰው ቀላል ይመስለዋል ለጓደኛው ለምኑ እንዲህ አድርግልኝ ብሎ ሲናገር፣ ባልንጀራ ሆነን እንደዚህ አይነት ሰዎች የተነገረን ሰዎች ካለን አደራ እንጠንቀቅ። ትዳሩን ወይ ጓደኛ ለማምጣት ኃላፊነት ሲሰጠን የራሳችንን ጥቅም ማሰብ አንችል። ማለትም እነዚህን ሰዎች ባጣመራቸው እኔ ምን ላገኝ እችላለሁ? አሁን ድሮ ወላጆች ልጆቻቸውን ሲያጋቡ የሚያጋቡበት ምክንያት አላቸው። ሀብት አለው ወይ ንብረት አለው ወይ እኔ ምን እጠቀማለሁ? አሁን ይሄ ነገር ያለቀቀው ወላጅ አለ ባልንጀራም ጭምራል። ይሄ በጣም ነውር ነው። ሰው እንዴት ለሌላው ሰው ህይወትን የሚያክል ነገር አደራ ሰጥቶት የራሱን ጥቅም ከዛ ህይወት ጋር አብሮ ያስባል?